ሰላም የግሪሳ ቤተሰቦች፣ ዛሬ ወደ ግዙፍ አፍሪካ አህጉር የመከላከያ አቅምና ዘመናዊ የጦር መሳሪያዎች ዓለም እንጓዛለን። አፍሪካ ሰላሟን ለማስጠበቅና ጥቅሟን ለማስከበር በየዓመቱ በቢሊዮን የሚቆጠር ዶላር በመከላከያ ሰራዊቷ ላይ ኢንቨስት ታደርጋለች። ታዲያ የአህጉሪቱን ኃይል የሚመሩት እነማን ናቸው? ዛሬ በግሪሳ በ2026 የዓለም መከላከያ አቅም መመዘኛ ግሎባል ፋየር ፓወር መሰረት ከአፍሪካ 10 ቁንጮዎች ውስጥ እናያለን። የኢትዮጵያ ሰራዊትስ በስንተኛ ደረጃ ላይ ተቀምጦ ይሆን? አብራችሁን ቆዩ። በ10ኛ ደረጃ ላይ የምናገኛት የሰሜን አፍሪካዋ ቱኒዚያ ናት። ቱኒዚያ እንደ ጎረቤቶቿ ግዙፍ ሰራዊት ባይኖራትም በዘመናዊ ስልጠና እና በቴክኖሎጂ አጠቃቀም ግን በአህጉሪቱ ቀዳሚ ተጠቃሽ ናት። ቱኒዚያ ከ35000 በላይ ንቁ የጦር አባሎች አሏት። የአየር ኃይሏ በተለይ በዘመናዊ የጥቃት ሄሊኮፕተሮች እና የስለላ አውሮፕላኖች የተጠናከረ ነው። የቱኒዚያ ሰራዊት በትልቅነቱ ሳይሆን በብቃቱ እና በፈጣን ምላሽ ሰጪነት የሚታወቅ ሲሆን በተለይ ሽብርተኝነትን በመዋጋት ረገድ ትልቅ ልምድ አካብተዋል። እውቀት ከጉልበት በላይ መሆኑን ቱኒዚያ በተግባር እያሳየች ትገኛለች። 9ኛ ሱዳን። በ9ኛ ደረጃ ላይ የምትገኘው ጎረቤታችን ሱዳን ናት። ሱዳን ለበርካታ አስርተ ዓመታት ውስጥ እና በውጭ ግጭቶች ውስጥ በማለፏ ሰራዊቷ እጅግ ከፍተኛ የሆነ የጦር ልምድ ያለውና ማንኛውንም ፈተና የመቋቋም አቅም እንዳለው ይነገርላታል። የሱዳን መከላከያ ሰራዊት ከ200,000 በላይ ንቁ ወታደሮችና ሰፊ ተጠባባቂ ኃይል አለው። ከ170 በላይ የጦር አውሮፕላኖችና በመቶዎች የሚቆጠሩ የታጠቁ ታንኮች ያሏት ሲሆን በተለይ የምድር ኃይሏ በታንክና በመድፍ ብዛት በአህጉሪቱ እጅግ አስፈሪ ከሆኑት አንዱ ነው። ሱዳን በቅርብ ዓመታት ውስጥ በሀገር ውስጥ የሚሰሩት ወታደራዊ ቁሳቁሶች ራሷን ለመቻል ጥረት እያደረገች ትገኛለች። 8ኛ ኮንጎ ዲሞክራቲክ ሪፐብሊክ። በ8ኛ ደረጃ ላይ የምናገኘው የግዙፏ ኮንጎ ዲሞክራቲክ ሪፐብሊክ ሰራዊት ነው። ኮንጎ ሰፊ መሬት እና ከፍተኛ የተፈጥሮ ሀብት ያላት ሀገር እንደመሆኗ ይህንን ሀብቷን ለመጠበቅ ሰፊ ሰራዊት መገንባት ግዴታ ሆኖባታል። ሰራዊቷ ከ130,000 በላይ ንቁ ወታደሮች ያሉት ሲሆን በቅርብ ዓመታት ውስጥ በመንግስት በተወሰደው የሪፎርም እርምጃ የመከላከያ በጀቷን በማሳደግ ዘመናዊ የጦር መሳሪያዎችን ከውጭ በመግዛት ላይ ትገኛለች። የኮንጎ ሰራዊት በተለይ በጫካ ውጊያና ባልተመጣጠኑ የውጊያ ሜዳዎች ላይ ያለው ብቃት የሚደነቅ ነው። የሀገሪቱ ወታደራዊ አቅም በየዓመቱ እያደገ መምጣቱ ለአካባቢው ሰላም ትልቅ አስተዋጽኦ እያበረከተ ነው። 7ኛ አንጎላ። በ7ኛ ደረጃ ላይ የተቀመጠችው አንጎላ ናት። አንጎላ በአፍሪካ ውስጥ ካሉ ዘመናዊና በከፍተኛ በጀት ከሚተዳደሩ ሰራዊቶች አንዷ ናት። የሀገሪቱ የነዳጅ ሀብት ሰራዊቷን በዘመናዊ የጦር አውሮፕላኖችና በባህር ኃይል ቁሳቁሶች እንድታጠናክር ረድቷታል። አንጎላ ከ100,000 በላይ ንቁ ወታደሮች ያሏት ሲሆን የአየር ኃይሏ በተለይ ሩሲያ ስሪት በሆኑት የሱክሆይ የጦር አውሮፕላኖች የተገነባ በመሆኑ በአገሪቱ ላይ ትልቅ የአየር የበላይነት አላት። ከዚህ በተጨማሪ የባህር ኃይሏ የአትላንቲክ ውቅያኖስ ዳርቻ ለመጠበቅ የሚያስችሉ ዘመናዊ መርከቦች አሉት። አንጎላ የደቡብ አፍሪካ ቀጠና የጸጥታ ዋስትና ተደርጋ ትወሰዳለች። 6ኛ ሞሮኮ። በ6ኛ ደረጃ ላይ የምናገኘው የሞሮኮን ንጉሳዊ ጦር ነው። ሞሮኮ ከአሜሪካና ከምዕራባውያን ሀገራት ጋር ባላት የጠበቀ ወታደራዊ ትብብር ምክንያት እጅግ ዘመናዊ የሆኑ እንደ ኤፍ-16 የጦር አውሮፕላኖችንና የአብራምስ ታንኮች የታጠቀ ሰራዊት አላት። ሞሮኮ ከ200,000 በላይ ንቁ ወታደሮችና ከሳህራ በታች ካሉ ሀገራት ጋር ሲነጻጸር እጅግ የተራራቀ የመከላከያ ቴክኖሎጂ ባለቤት ናት። በተለይ በድሮን ቴክኖሎጂ እና በኤሌክትሮኒክስ የጦርነት ስልቶች በአፍሪካ ቀዳሚ ከሚባሉት ሀገራት አንዷ ናት። የሞሮኮ ሰራዊት ስነ ስርዓት ያለው በሚገባ የታጠቀና ዓለም አቀፍ ደረጃውን የጠበቀ ግዙፍ ኃይል ነው። ከቱኒዚያ እስከ ሞሮኮ ድረስ ያሉት እነዚህ ሰራዊቶች አህጉራችንን ጋሻና መከታዎች ናቸው።
በሚቀጥለው ቪዲዮዎች ክፍል 2 ደግሞ ከአፍሪካ ቁንጮ የሆኑት 5ቱ ታላላቅ ኃይሎች ማለትም ደቡብ አፍሪካ፣ ናይጄሪያ፣ አልጄሪያ እና ኢትዮጵያ፣ ግብጽ ይዘንላችሁ እንቀርባለን። እነኚህ ሀገራት በዓለም ላይ ምን ያህል ተጽዕኖ አላቸው? የጦር በጀታቸውስ ምን ያህል ቢሊዮን ዶላር ይደርሳል? የሚለውን አብረን እናያለን። ይህ ቪዲዮ ከተመቻችሁ ላይክ በማድረግ ድጋፋችሁን ግለጹልን። አሁን ወደ ቀጣዩ ክፍል እንሄዳለን። አምስተኛ ኢትዮጵያ እና አምስተኛ ደረጃ ላይ የምናገኘው የኩራታችን ምንጭ የሆነውን የኢትዮጵያ መከላከያ ሰራዊትን ነው። ኢትዮጵያ በታሪክ ፈጽሞ ተሸንፎ የማያውቅና በአፍሪካ ቀንድ ብቸኛው የሰላም አስከባሪ ኃይል የሆነው ሰራዊት ባለቤት ናት። በ2026 መረጃ መሰረት የኢትዮጵያ መከላከያ ሰራዊት በዓለም ደረጃ 47ኛ ደረጃ ላይ በመቀመጥ እጅግ አስደናቂ እድገት አሳይተዋል። ሰራዊቱ ከ160 ሺህ በላይ ንቁ ወታደሮች ያሉት ሲሆን በቅርብ ጊዜ የታጠቀው ዘመናዊ የድሮን ቴክኖሎጂ፣ ሚሳኤሎችና አየር መከላከያዎች አቅሙን እጅግ አሳድገውታል። የኢትዮጵያ አየር ኃይል በአፍሪካ ውስጥ ካሉ ምርጥ የውጊያ አውሮፕላኖችና አብራሪዎች ባለቤት ሲሆን የምድር ኃይሉም በማንኛውም መልክዓ ምድር ላይ የመዋጋት ብቃት እንዳለው በተደጋጋሚ አስመስክሯል። የኢትዮጵያ ሰራዊት የአህጉሩን ሉዓላዊነት ከማስጠበቅ ባለፈ በዓለም አቀፍ የሰላም ማስከበር ስራዎች ላይ በአንደኛ ደረጃ ተሳታፊ በመሆን ይታወቃል። ኢትዮጵያ የጥቁር ሕዝቦች የነጻነትና የጥንካሬ ተምሳሌት መሆኗን ሰራዊቷ በተግባር አረጋግጧል። አራተኛ ናይጄሪያ። በአራተኛ ደረጃ ላይ የምናገኘው የናይጄሪያን የጦር ኃይል ነው። ናይጄሪያ በአፍሪካ ግዙፍ የህዝብ ቁጥርና ኢኮኖሚ ያላት ሀገር እንደመሆኗ ሰራዊቷም ይህንን ታላቅነቷን የሚመጥን ነው። ናይጄሪያ ከ230 ሺህ በላይ ንቁ ወታደሮች አሏት። ሰራዊቷ በተለይ በምዕራብ አፍሪካ ሰላምን በማስከበርና የሽብር ቡድኖችን በመዋጋት ረጅም ዓመታት ያስቆጠረ የውጊያ ልምድ አለው። የናይጄሪያ የአየር ኃይል በቅርቡ የታጠቀቻቸው እንደ ሱፐር ቱካኖ ያሉ ዘመናዊ አውሮፕላኖችና በጊኒ ባህረ ሰላጤ ላይ ያላት ጠንካራ የባህር ኃይል አህጉራዊ ተጽዕኖዋን አሳድገውታል። የናይጄሪያ መከላከያ በጀት በየዓመቱ በቢሊዮን የሚቆጠር ዶላር የሚመደብለት በመሆኑ ኃይሏ በየጊዜው እየዘመነ ይገኛል። ሶስተኛ ደቡብ አፍሪካ። በሶስተኛ ደረጃ ላይ የምትገኘው ደቡብ አፍሪካ ናት። የደቡብ አፍሪካ ሰራዊት በትልቅነቱ ሳይሆን እጅግ በላቀው የቴክኖሎጂ አጠቃቀሙና በራሷ በምታመርታቸው ዘመናዊ የጦር መሳሪያዎች ይታወቃል። ደቡብ አፍሪካ ዴኔል በተባለው የራሷ የጦር መሳሪያ ፋብሪካ አማካኝነት ለዓለም ገበያ የሚቀርቡ ዘመናዊ ሚሳኤሎችን፣ ታንኮችንና የጦር ሄሊኮፕተሮችን ታመርታለች። የሀገሪቱ የባህር ኃይል በአፍሪካ ውስጥ እጅግ ዘመናዊ ከሚባሉት አንዱ ሲሆን የባህር ሰርጓጅ መርከቦች እና ግዙፍ የጦር መርከቦች ባለቤት ናት። ደቡብ አፍሪካ በሙያዊ ብቃት እና በዘመናዊ ስልጠና ረገድ በአህጉሪቱ ቀዳሚ ተጠቃሽ ሀገር ናት። ሁለተኛ አልጄሪያ። ወደ ሁለተኛ ደረጃ ስንመጣ የሰሜኗን አፍሪካ አልጄሪያን እናገኛለን። አልጄሪያ በአፍሪካ ውስጥ ከፍተኛውን የመከላከያ በጀት የምትመድብ ሀገር ናት። ይህም ሰራዊቷ የቅርብ ጊዜ የሆኑ የሩሲያ እና የቻይና የጦር ቴክኖሎጂዎችን እንዲታጠቅ አስችሎታል። አልጄሪያ እጅግ አስፈሪ የሆኑ ኤስ-400 የአየር መከላከያዎችን፣ በመቶዎች የሚቆጠሩ ቲ-90 ታንኮችን እና ዘመናዊ ሱክሆይ የጦር አውሮፕላኖችን የታጠቀች ሀገር ናት። በተለይ የበረሃ ላይ ያለው ብቃቷ እና በአረብ ሀገራትና በአፍሪካ መገናኛ ላይ ያለው ስልታዊ አቀማመጧ አልጄሪያን እጅግ ተጽዕኖ ፈጣሪ እንድትሆን አድርጓታል። አልጄሪያ በባህር ኃይሏም ጭምር በመካከለኛው ባህር ላይ ትልቅ ግርማ ሞገስ ያላት ሀገር ናት። አንደኛ ግብጽ። በመጨረሻም በአንደኛ ደረጃ ላይ የምናገኛት ያለምንም ጥርጥር ግብጽ ናት። ግብጽ በአፍሪካ ብቻ ሳይሆን በዓለም አቀፍ ደረጃ እጅግ ግዙፍና አስፈሪ ከሚባሉት 15 ጦር ኃይሎች ውስጥ አንዷ ናት። የግብጽ መከላከያ ሰራዊት ከ450 ሺህ በላይ ንቁ ወታደሮችና ከ800 ሺህ በላይ ተጠባባቂ ኃይል አለው። ግብጽ በአፍሪካ ብቸኛው የሄሊኮፕተር ተሸካሚ መርከቦች ባለቤት ናት።
ከአፍሪካ ከፈረንሳይና ከሩሲያ የተውጣጡ ከ1000 በላይ የጦር አውሮፕላኖች እና ከ4000 በላይ ታንኮች ያሏት ሲሆን ይህ አቅሟ በማንኛውም አህጉራዊ ቀጠናዊ ጦርነት ውስጥ የበላይነቱን እንድትይዝ ያደርጋታል። ግብፅ የመከላከያ አቅሟን በየጊዜው የምታዘምንና በአፍሪካ ውስጥ ወደር የማይገኝለት ኃይል የገነባች ሀገር ናት። ውድ የግሪሳ ቤተሰቦች የአፍሪካ 10 አስፈሪ ሰራዊቶችን ያየንበት ዝርዝር በዚሁ መልኩ ተጠናቋል። ከ10ኛ ደረጃ ላይ ካለችው ቱኒዚያ እስከ 1ኛ ደረጃ ግብፅ ድረስ ያለው ይህ ጥንካሬ የአህጉራችን የጸጥታ አቅም የሚያሳይ ነው። እዚህ ጋር አንድ ትልቅ ጥያቄ ማንሳት ይቻላል። የአንድ ሀገር ጥንካሬ የሚለካው በጦር መሳሪያ ብዛት ነው ወይንስ በሰራዊቱ ወኔና በታሪኩ? የኢትዮጵያ ሰራዊት በታሪክ ፈጽሞ ተሸንፎ አለማወቁ ከምንም አይነት መሳሪያ በላይ ትልቅ ዋጋ ያለው ሀብታችን ነው። እናንተስ ከነዚህ 10 ሀገራት ውስጥ ይበልጥ ያስደመማችሁ የትኛው ነው? የሚቀጥለው ቪዲዮአችን ስለምን እንዲሆን ትፈልጋላችሁ? ሐሳባችሁን በኮመንት አጋሩን። ቪዲዮ ከተመቻችሁ ላይክ ማድረግ እንዳትረሱ። እንዲሁም አዳዲስና ጥልቅ መረጃዎች በየሳምንቱ ማክሰኞ፣ ሐሙስ እና እሁድ እንዲደርሳችሁ ግሪሳ ሰብስክራይብ በማድረግ ቤተሰባችን አባል ይሁኑ። ስላዳመጣችሁን እናመሰግናለን።